የሰልፍ ድራይቪንግ መኪናን አንድ ጥቅም ወይም ደግሞ ካፓቢሊቲ አሁን ላሳያችሁ። አሁን ያለሁበት ቦታ አካባቢ እንደምታዩት ስኖ አለ፣ በጣም ይቀዘቅዛል። መኪናዬ ደግሞ ያለችው እዛ ጋ ነች። ስለዚህ በዚህ ዙሬ እዛ ጋ ሄጄ በዚህ ብርድ በስኖ አቋርጬ በዛ ዙሬ መኪናውን ለማምጣት ከመሄድ የተስላ የመኪናውን አፕ ከፍታለሁ። አፑን ከከፈትኩ በኋላ መኪናው ያለችበትን ሎኬሽን ምናምን ኤቭሪቲንግ ያሳየኛል። እዚህ ላይ ግን there is a feature called ሰሞን የሚባል ፊቸር አለ። ይሄ ፊቸር የሚያደርገው ምንድነው? መኪናዋ ራሷን ነድታ ያላችሁበት ቦታ ድረስ እንድትመጣ ማድረግ ነው። ስለዚህ እዚህ ጋር የምታዩት ከሆነ ካም ቱ ሚ የሚል አለ። ስለዚህ ይሄን ሆልድ ካረኩት እዛ ጋር የምታዩት ከሆነ ሞተር ተነሳ፣ እየወጣች ነው። ከኋላም መኪና ስላለ ቻሌንጅ ያደርጋል። ኦኬ አረፍት የሚታያችሁ ከሆነ መኪና ውስጥ ምንም ሰው የለም፣ ድራይቨር የለም። ኦኬ አይታወር በዛ ዙራ የምትመጣ ነበር ይመሰለኝ። አይ ቲንክ በታች ዙራ ነው የምትመጣው። እየሄደች ነው። በሩን ራሷ ነች የምትከፍተው። እንደዚህ አድርጌ እኔ ምንም ሳልንቀሳቀስ መኪናዋ ያለውበት ድረስ እንድትመጣ ማድረግ እችላለሁ። የሰልፍ ድራይቪንግ መኪኖች የተለያየ የኤአይ ሞዴሎችን ይጠቀማሉ። የማሽን ለርኒንግ፣ ዲፕ ለርኒንግ፣ ኮምፒውተር ቪዥን የሚባሉ የተለያዩ የኤአይ ሞዴሎችን ይጠቀማሉ። ስፔሲፊካሊ ደግሞ ለፕሪዲክቲቭ አናሊቲክስ የድራይቪንግ ዲሲዥን ለማድረግ እና ኮምፒውተር ቪዥን ሞዴሎች ተጠቅመው የተለያዩ ኦብስታክሎችን እያለፉ ናቪጌት ለማድረግ ይጠቀሙባቸዋል። የሰልፍ ድራይቪንግ መኪኖች ፊቸሮችን በተመለከተና እንዲሁም ደግሞ ለሰልፍ ድራይቪንግ መኪና የሚጠቀሙባቸውን የተለያዩ ሞዴሎችና ሶፍትዌሮችን በተመለከተ ጥያቄዎች ካሉ፣ ማየት የምትፈልጓቸው የተለያዩ ፊቸሮች ካሉ ካሜንት ላይ ጻፉልኝ። እኔም ደግሞ በማውቀው ልክ የተለያዩ ፊቸሮችና ሞዴሎችን፣ ሶፍትዌሮችን በተመለከተ እንዲሁም ደግሞ የሰልፍ ድራይቪንግ መኪኖችን የተለያዩ ፊቸሮችን አሳያቸዋለሁ። አመሰግናለሁ።